የማይናወጥ መሰረት ጉድለት በሌለበት መዝገብ በማይፈርስ አምባ ያበለጽግ ያደህይ ዘንድ ይቀስፍ ይቅርታንም ያደርግ ዘንድ ጭንቀትን ያመጣ ወደ እርሱ እየለመነ እየተማጸነ ከሚማልደው ሁሉ ችግርን ያቃልል ዘንድ እርሱም በማመን በወርኃ የካቲት 19 ቀን የሚነበብ የሚጸለይ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አባታችን አዳም ሕግንና ትእዛዝን ተላልፎ ከገነት ከወጣ በኋላ የሰማያውያን ሰራዊት አለቃ ቅዱስ ገብርኤል ከመከራው እንዴት እንዳጽናናውና እንዳረጋጋው በቆጵሮስ አገር በጵጵስና የተሾመ የከበረ ቅዱስ አባ ኤጲፋኖስ እንዲህ ብሎ ተናገረ። እግዚአብሔር አምላካችን ሰውን ባሪያችንና በምሳሌያችን እንፍጠር አለ። ከአራቱ ባሪያት እሳትና ነፋስ፣ ውሃና መሬትን ሰውን ፈጠረው። ስሙንም አዳም አለው። ከዛም በኋላ መንፈሰ ሕይወትን መላበት። ሰብአዊ አዋቂና አስተዋይ ከበር አድርጎ ፈጠረው። አዳምን ከተፈጠረ